አምላካችን ማረን፣ ኢትዮጵያን አስባት። ሰማያዊው ሰማይ የነጣው ደመና ያለምለሙ ምድር አረንጓዴው ዝና ጠቁሯል ብለዋሉ አንብቷል ሀገሩ በደል በስቷል መሰል ተቆጥቷል እግዜሩ። መልካም ዜና መስማት ናፍቆናል ዘንድሮ ሀገሩ ተክዟል ተሞልቷል በሮሮ። መከራችን በዛ ታሪክ ተቀየረ አንድነትም ጠፋ ልዩነት ከበረ። መከፋፈል በዛ ዘር መቁጠር ጀመርን ፍጥረትም ተናቀ እግዚአብሔርም ተረሳን። ከእውነታው ተለየን ከማንነታችን ክርስትና ጠፋን አንድ መሆናችን። አረ በቃ በለን ፊትን አታዙር አቤቱ ራራልን ልባችንን ስበር። አንዳንዴ ሳስበው በጣም ይገርመኛል መከራው መብዛቱ ውስጤን ይወቅሰኛል። በገዛ ሀገሩ ላይ ወንድሜን ባይደላው ሕይወቱን ላይቀይር መሬቱ ቢከዳው ባየር በባቡሩ በመሬት በወንዙ ስደትን መረጠ ሳይገባው መዘዙ። ያለውን ሸክፎ ስንቁንም ሰንቆ መንገድን ጀመረ ዘመዴም ተሳቆ። ያልፍልኛል ብሎ ተሰናብቶ እናቱን ሊጦራት ሊረዳት ታይቶት መለወጡን በገባበት መርከብ ስንቱ ሰምጦ ቀረ መንገዱን ሳይጨርስ ባህር ተቀበረ። ችግርን ለመሸሽ መከራን ለመራቅ በበረሃው ጉዞ በሙቀት በወበቅ ውሃ እየጠማው ከንፈሩ ደርቆበት ስንቱ ወድቆ ቀረ አፈር ተጭኖበት። እቴም ተሰዳ አረብ አገር ገብታ በምርኮ ተቀኝታ ለአሕዛብ ተገዝታ ዱላ ያረፈባት ከፎቅ ላይ ተጥላ ያልፍልኛል ስትል ነፍሷን የትም ጥላ በመንገድ ተደፍራ መጫወቻ ሆነች አባቷን ላታየው እንደወጣች ቀረች። በዚህ ሁሉ ሐዘን አንብተን ሳንጨርስ ጥቁሩን ሳናወልቀው ሰልስቱን ሳንሰልስ በጥይት አለቅን በጠላት እጅ ወደቅ ክብራችን ተነካ በቢላም ታረድን። ያኔ እስራኤልን በመከራ አውጥተ ጠላትን በመክሰፍት 11 መተ ባህርንም ከፍለ ነፃ ያወጣቸው አምላክ ሆይ እባክህ ሕዝብህን ያቸው። ለመንጋው የሚራራ አንድ አባት አጥተናል ለበጎቹ የሚያለቅስ እረኛ ጠፍቶናል። እንኳን ባህር ከፍሎ ግድግዳን አቁሞ ካንተ ተነጋግሮ መናንም ለምሎ የሚያበላን ሳይሆን ድንጋይን ፈንቅሎ ዛሬ ላይ አጥተናል አብሮን የሚያዝን ቆሞ። የድሮቹማ የጥንት አባቶች ስለ ሀገራችን ስለ ክርስትና ደማቸው ፈላች። እንኳን ሕዝቡንና መሬቱን ላይሸጡ እና አቡነ ጴጥሮስ ነፍሳቸውን ለሞት አሳልፈው ሰጡ። የውጩ መከራ መገደል ሳይበቃን ስደት ልዩነቱ ገና ሳይረሳን ዘንድሮ ሌላ ጉድ የባሰው ደረሰ ወንድም የወንድሙን ደሙን አፈሰሰ። በገዛ ሀገሩ ላይ መሄጃንም ቢያጣ ከሁሉ የከፋው መጣ ሌላ ጣጣ። ከኛው የሚዛመድ በደም የሚመስለን በቋንቋም አንድ አይነት በእምነትም የሚያውቀን የራሴ ወንድሜ ዛሬ ሁሉን ክዶ የፍቅር ግድግዳ መሰረቱን ንዶ በጥይት ጨረሰኝ በዱላ ወገረኝ የራሴኑ መርዶ ለራሴ አበሰረኝ። አረ በቃ በለን ተው ዛሬ ላይ ማረን ወዳንተ ስንጮ አምለክ ተለመነን። ያኔ በፍጥረቱ ጥንት በክስተቱ ሰምተክ ነበርኮ የደምን ድምፅ ድሮ ቃየል አቤልንም ሲገለው ተማሮ። የልጅን ደሙን ተበቅለከዋል አዎ ትችላለህ ምንስ ይሳናሃል። እኛም አንመችክ ቀርበን አንቀርብክ ወይ ትተን አንተውክ በመከራ ብቻ እየተከተልንክ በሰላሙ ጊዜ ከፊት እየራቅንክ እኛው ባሳዘነው እኛው ተጎርተናል ጌታ ይቅር በለን ማረን በድለናል። ዛሬ ላይ በመንገድ በየጎዳናው በፊት በዝማሬ ያኔ የምናውቀው ታሪካዊ ቦታው አደባባይ ሁሉ ስቃይ መከራ እንጂ ምሕረትክ የታሉ። በሰው ላይ ያደረ ዲያብሎስ ከቦናል ልቡን አራራልን አምላክ ሆይ ደክሞናል። እኮ የቱ ሀገር ነው እንደኛ የሚያመልክ ጧት ሳይል ማታ ምስጋና የሚሰጥ? እኮ የቱ ሀገር ነው እንደኛ የሚጾመው በተከፋ ቁጥር ምህላ የሚያቀርበው? በዱር በገዳሙ በዋሻ በቋጡ ምግብንም ሳይበሉ መጠጥን ሳይጠጡ ቀን ሳይሉ ከማታ ዘውትር የሚተጉ ፊትክን ለማየት በፍቅር የተራቡ ስለ ቅዱሳኑ ስለ አባቶች ብለ አምላክ ይቅር በለን አታጥፋን ጨክነ። ካንተ መቾነና ጌታዬ ጉድለቱ እኛ ሆነን እንጂ የማንረባ ከንቱ። መፋቀር አቅቶን በአንድነት መቆም እርስ በራሳችን ስናጣ ሰላም መበላላት ጀመር መወነጃጀል ዘርን እየቆጠርን ወንድምን መግደል። መዝሙር 67 ቁጥር 31 ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ እንደተጻፈ በመጽሐፍ ቅዱስ እጃችን ይዘርጋ እንባችንም ይፍሰስ። ጣት መዘርጋት ይብቃን መቆም ለየብቻ ከፊቱን በርክክ እንጠይቅ ምህረት እንለምን ይቅርታ።
በእውነት የወገኑ ለቅሶ የማይሰማው የዱላው ሰቆቃ እስር እንግላቱ እንቅልፍ የማይነሳው የወንድሙ ሬሳ በልሙ የማያቃዠው በልመናው መሃል ከቶ የማያስበው ካለማ ክርስቲያን ምኑን ሰው ተባለው? ካለማ ኢትዮጵያዊ ምኑን ሰው ተባለው? እስኪ ልጠይቅሽ ድንግል ያንን ጊዜ ስለዛኔ ዋዘን ከባዱ ትካዜ አይሁድ ልጅሽንም ያላንዳች በደሉ አስረው ሲያንገላቱት በልብሱም ሲጣሉ መስቀል አሸክመው ከፊት እየመሩት ደክሞ ታረፍ ሲል ከኋላ ሲገርፉት የኔ መድኃኔዓለም ለኔ ሲል ሲሞት ያለቀስሽው እንባ ያዘንሽው ምሬት እንዴት ከባድ ነበር የእናትነት ፍቅሮ አንድ ያለሽ ክርስቶስ በመስቀል ማደሩ። ዛሬ ላይ ሀገርሽ የቃል ኪዳን ርስትሽ ልጆቿን አታ ነው አማልጅኝ ስትልሽ። ታዲያ ያንቺን ሐዘን በገዛ ስልጣኑ የቀየረው ጌታ ተነስቶ በክብሩ ሞትን ድል አድርጎ እንባሽን አብሷል፣ ሐዘን መከራሽን በደስታ ተክቷል። ስለዚህ ማርያም ሆይ ኢትዮጵያን አማልጃት፣ ስለ ቃል ኪዳኑ ልጅሽ እንዲያስባት ከፊቱ ቁሚና ንገሪልን ድንግል ከከባድ መከራ ቆመናል ከገደል። የሚጨክነውን ልቡን ያራራልን እኛንም በፍቅር በአንድነት ያስበን። ያንቺን ያዘናኔ በገዛ ስልጣኑ የቀየረው ጌታ ከአንድ እናቱ ጋር ወደ ኢትዮጵያችን ኑ። በበረከት ጎብኙን ይብቃን መከራችን፣ መልካም መሪ ስጡን ለኛም ለሀገራችን። በጋራ ለመቆም ለማመስገን ያብቃን። ኢትዮጵያችን ትኑር ዘላለም ሳይከፋን፣ ኢትዮጵያችን ትኑር ዘላለም ላይከፋን። እግዚአብሔር አምላክ ኢትዮጵያን ያስብ፣ ለሞቱት ለእህት ወንድሞቻችን መንግሥተ ሰማያትን ያወርስልን። አሜን። ወስብሐት ለእግዚአብሔር።